على خير الأنام المصطفى بدر التمام صلوا عليه وسلموا يشفع لنا حياء አንዳንድ ጊዜ እገሌ ወይም እገሊት ሐያ አላት ወይም አለው ሲባልላቸው እንሰማለን። በእርግጥ ይህ አባባል በእጅጉ የተለየና የሚያመራምር ትርጉም ኖሮት አይደለም። ባይሆን እገሌ ሐያ አለው ወይም እገሊት ሐያ አላት ማለት ያ ሰው ጨዋ፣ ራሱንም ሆነ ሌሎችን የሚያከብር፣ ልኩንና ቦታውን የሚያውቅ፣ መጥፎ ድርጊት የማይፈጽም፣ ተራ ንግግር የማይወጣው፣ የተረጋጋና ልታይ የማይል ሌላም መሰል መልካም ባህሪ አለው ማለታችን ነው። በእርግጥም ሐያ ያለው ሰው በአላህ ሱብሓነሁ ወተዓላ በሰዎችም ሆነ በራሱ ፊት ራሱን መጥፎና የማይመጥነው በሆነ ቦታ ላይ ሆኖ ማየት አይፈልግም። በመሆኑም ከመጥፎ ነገሮች፣ አካባቢዎችና ንግግሮች ሁሉ የራቀና ከፍ ያለ ነው። የሐያ ባለቤቶች በሰዎች ዘንድ የመወደዳቸው ሚስጥርም ይኸው ነው። በአላህ ሱብሓነሁ ወተዓላ ቁርአንም ሆነ በነቢያችን ዓለይሂ ሰላቱ ወሰላም ሐዲሶች ውስጥ እንዲሁም በቀደምት ደጋግና መልካም የአላህ ሱብሓነሁ ወተዓላ ባሮች ወይም ሰለፎች አንደበትና በሌሎችም ህዝቦችና ማህበረሰቦች ስለ ሐያ ባህሪ መልካምነትና አስፈላጊነት ብዙ ተብሏል። በርካታ ምስክሮችንም ተሰጥቷል። አባባሎቹ ቆም ብለው ማስተንተንንና በጥልቀት ማየትን የሚጋብዙ ናቸው። ስለ አንድ ነገር በተደጋጋሚ የተባለና የተነገረ እንደሆነ የዚያ ነገር አስፈላጊነት ከፍ ያለ ስለመሆኑ አንዱ ማረጋገጫም ይኸው ነው። በተለይም ሐያ ከሚያስገኘው ሁለገብ ጥቅም አንጻር አስፈላጊነቱ ከፍ ያለ ስለመሆኑ ጥርጥር የለውም። ሙስሊም ከዒምራን ኢብኑ ሑሰይን በዘገቡት ሐዲስ የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ሐያ ሁሉ ነገሩ መልካም ነው ብለዋል። ይህም ማለት ሐያ የመልካም ነገሮች ሁሉ መሰረት ነው ማለት ሲሆን የሐያ መጥፋትም መልካም ነገርን ሁሉ ያሳጣል ማለት ነው። ቀጥሎ የሐያእን ትርጉም ለመመልከት እንሞክራለን። በቋንቋ ደረጃ ሐያ ማድረግ ማለት አንድ ሰው ቢሰራው ወይም ቢታይበት አስነዋሪና አሳፋሪ ነው ብሎ ካሰበው ነገር ራሱን ማቀብና መቆጠብ ማለት ነው። በሌላ ገለጻ ደግሞ ስለ ሐያ ትርጉም እንዲህ ተብሏል። ከአንድ ቢሰሩት ከሚያስወቅስና ከሚያስተች ነገር ነፍስን መያዝና መቆጣጠር ነው። ሌሎች ደግሞ የራስን ክብርና ሞገስ መጠበቅ ነው የሚል ትርጉም ሰጥተውታል። የሐያ ትርጉሙ በእጅጉ ማፈር ነው ያሉም አሉ። የማፈርና የሐያእን ልዩነት ሲገልጹም ማፈር ባለፈ ነገር ላይ ሲሆን ሐያ ደግሞ እየሆነ ባለና ወደፊት በሚሆን ነገር ላይ ነው። ሆኖም ግን ሐያ ከማፈርም የበለጠ ሰፊ ትርጉም አለው ብለዋል። የማፈር ትርጉም እየፈሩና በጥንቃቄ እንደመናገር ሊሆን ይችላል። የሐያ ተቃራኒ ደግሞ እንመልከት። ፈጣጣነት፣ አለማፈር፣ አይናውጣነት፣ ጋጠወጥነት፣ መጥፎ ነገሮችን መስራትና በቀላሉ መዳፈር፣ ለወንጀል ወይም ኃጢአት ነገሮች ግዴለሽ መሆንና የተጠያቂነት ስሜት አለመሰማትና ሌሎችም ተመሳሳይ ነገሮች ከሐያ ተቃራኒዎች መካከል ተጠቃሾች ናቸው። ሁሉም አባባሎች በውጭ ቅርጻቸው ተቀራራቢ ሲሆኑ በውስጥ የሚይዙት ትርጉም ግን ከቃላቶቹ የውጭ ገጽታም ጥልቅ መልእክትን የሚያስተላልፍ ነው። በሃይማኖታዊ ትርጉሙ ደግሞ ሐያ ማለት መጥፎ ነገሮችን በመተው የሚገፋፋ የሐቅ ባለቤቶችን ሐቅ ከማጓደል የሚከለክል ምርጥ ስነ ምግባር ነው። አራጊብ እንዲህ ብለዋል። ሐያ ማለት ነፍስን ከመጥፎ ነገር ማቀብ ማለት ሲሆን ይህም የሰው ልጅ እንደ እንስሳ ልቅ ሆኖ ያሰበውን የሻውንና የተመኘውን ነገር ሁሉ በዘፈቀድ እንዳይሰራ የሚከለክለው የሰው ልጅ ብቻ የሆነ መለያ ባህሪ ነው። የሰው ልጅ በተፈጥሮ ከፍርሃትና ከቁጥብነት ባህሪ የተሰራ ነው። ስለሆነም ሐያ የሚያደርግ ሰው ጀግና የሚሆንበት አጋጣሚ በጣም ጥቂት ነው። ብዙውን ጊዜ ሐያ ያለው ሰው በባህሪው ለስላሳ ነው። በነገሮች ውስጥ ድንበር ላልፍ እችላለሁ ብሎ ስለሚሰጋ ጀግናና ኃይለኛ የሚሆንበት አጋጣሚም ጥቂት ነው። የአላህን መልእክተኛ ዓለይሂ ሰላቱ ወሰላም የሐያ ሁኔታ ስናጤን ግን ከዚህ የተለየ ሆኖ እናገኛለን። እርሳቸው በእርግጥም እጅግ ሐያ ያላቸው ከመሆናቸው ጋር እጅግ ጀግናም ናቸው። የነበራቸው ሐያ በጓዳ ካለች ሙሽራ የሚበስ ስለመሆኑ የተመሰከረላቸው ሲሆን
የጦር ሜዳ ውሎቻቸው ደግሞ በጀግንነት የተሞሉ ናቸው። ይህም የልዕልና ባለቤት የአላህ ስብሓንሁ ወተዓላ ስጦታና ጸጋ ነው ከማለት በላይ ምን ማለት እንችላለን? እርሱ ችሮታውን ለሻው ሰው አብዝቶ ይሰጣል። ከዚህም በተጨማሪ ይህ ባህሪያቸው እርሳቸው በሁሉም ነገር ዙሪያ የተሟላ ስብዕና ባለቤት መሆናቸውንም አመላካች ነው። ስለ ሐያ ከተባሉት መካከል የተወሰኑትን እንስማ። አላህ ስብሓንሁ ወተዓላ ባዘዘህ ቦታ ላይ አንተን አለማጣት እንዲሁም ከከለከለህ ቦታ ላይ አንተን አለማግኘት ነው የሚለው አባባልም ይገኝበታል። ሐያ በጋጠ ወጥነት ማለትም መጥፎ ነገሮችን በመዳፈር ለእኩይ ነገሮችና ቦታዎች ግድ የለሽ በመሆንና በማፈር ማለትም መጥፎ ነገሮችን ከመስራት ራስን በማራቅ መካከል የሚገኝ ባህሪ ነው። በአጠቃላይ ሐያ ማለት የሚጠሉና የሚያስጠሉ ነገሮችን ሁሉ መራቅን የያዘ ስም ነው። ሐያ ሁለት አይነት ነው። የመጀመሪያው አንድ ባሪያ አላህ ስብሓንሁ ወተዓላ የከለከለውን ነገር ለመስራት ሲያስብ ሐያ የሚያደርግበት ሁኔታ ሲሆን፣ ሁለተኛው ደግሞ አንድን መጥፎ ነገር ለመስራት አሊያም ለመናገር ሲያስቡ ከሰዎች የሚያፍሩበት ሁኔታ ነው። ሁለቱም የሐያ አይነቶች የሚበረታቱ ናቸው። ሐያ ለሰው ልጅ ብቻ የተሰጠ በውስጡም እንዲኖር የተደረገ ባህሪ ነው። ምንም እንኳን ከሸሪዓ አንጻር አጠቃቀሙ ዕውቀትንና ልበ ውሳኔ ወይም ንያን የሚጠይቅ ቢሆንም የሰው ልጅ እንደ እንስሳ ሆኖ ያሰበውንና የተመኘውን ነገር ሁሉ እንዳይፈጽም የሚያቆመው ውስጥ ሕግ ሐያ ነው። ሐያ ከእስልምና አስተምህሮት አንጻር እጅግ ተፈላጊ ነገር ነው። ነቢያችንም ሰለዋቱ ረቢ ወሰላሙሁ ዐለይህ በዚሁ መልካም ባህሪ ላይ አበረታተዋል። ምክንያቱም ሐያ ወደ መልካም ነገር ስለሚገፋፋና ሰዎችንም ወንጀል ከመስራት የሚከለክል በመሆኑ ነው። አንድ ሰው መጥፎ ነገር እንዳይሰራ ያግደዋል። ከሚያስነውረውና በአላህ ስብሓንሁ ወተዓላ ሆነ በሰዎች ዘንድ